كان يقام ترى لا 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 كوي ما عندي مدام تفلقوا كوي عندي اسمين بكا مدام تفلقوا جنزي عرفت بسدي وانت تفنير خام زي متوقع من عقبها عدتك من مساقي انت انكم نسيت عليكم وندني واي وديا وندي ولدني من عيدو سديا ودو توين كن عصديا لا انت اللي تقمل انا من يارجلني وشا بقى سمين اجي شا انت كبري نورش شي نوري مسلي ما عرفت كوي ما عرف انت اعرف بقى انت اللي ودزي ولد تعطى تكتك شو اسمه انت باتنا كان يشال يشطر عرف هذا قرف بس صراحه يسمعنا ما نقدر قرف هم هو كان يقام على الناس بزو باتفتن انت كستي عترة من دقيقه عرفي كبري نورش نفر كيف جنزاي ها سرحي عتم كاين عرف جنزاي عرف برو يتكالع الواي لا ازاي تاتين مكان لو لي فوتي ነገር يتاتين ما ችግር ይውል ይተካላል ነው የተማየ ነው ገንዘይ በደንብ አድምጠኝ ነገ ማለት ነው ነገ ለሚቆጭ ነገር አሁን የማይረባ ነገር አታዘኝ አቦ ምንም አታመጣ አትለ ያخسر بتخكل لك አሳክተኝ በእናትህ አንተ ሰለች አትለብልኝ ወይኔ ወይ ገንዘብ የመጨረሻ ቃል ሰላም እንዴት ናችሁ? ያብሰላት ፋሚሊዎች እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ያለው እናንተ እንዴት ናችሁ? እና ወቅታዊ ሁኔታስ እንዴት ያደረጋችሁ ነው? እኔ ጋር ትንሽ ቢዚ ነኝ ማለት በተፈጠረው ያለው ሁኔታም ያው ደስ አይልም። ብቻ ግን እኔ ቢዚ ነኝ በጣም ቢዚ ነኝ ከሚባለው በላይ እና እንዴት ናችሁ? ደህና ናችሁልኝ ፋሚሊዎቼ? ዛሬ የሆነ ሰጣ ገባ ውስጥ ገብቻለሁ። ምን የተፈጠረ ያለው ሁኔታ ደስ አይልም እና ምላሽ ልሰጥ ነው ለተፈጠረው ነገር ለሁሉም ማለት ነው። እስኪ ማለት እኔ ጋር በበኩሌ እኔ የምሰጠው ማብራሪያ ምን አይነት እንደሆነ እስኪ እና አጎ እየመጡ ነው እነሱ ሲመጡ እናያለን ማለት ነው። ያው ትናንትናም የተፈጠረው ነገር ዛሬም የተፈጠረው ነገር ደስ አይልም። ዞሮ እየመጡ ነው። እስኪ ሲመጡ ምን እንደሚፈጠር እናያለን ማለት ነው። እና ዛሬ ማያፍርም ጭራሽ የሆነ ጓደኛ አለውና ከሱ ጋር የመጣ ነው። በሱ ጦስ የመጣው መዘዝ ሁላቸውም ይቀበሉታል። እያንዳንዱ ነገር ይቀምሷታሉ ማለት ነው። አረንዶ ሰላምታ ክትፋ ለእግዚአብሔር ሰላምታ አረፍ እኔ በጣም ከሚባለው በላይ አንተ ልጅ ትግስቴን ተፈታተንክ ነው። ለእግዚአብሔር ሰላምታ ምስና ሰይጣን ግብርታ ይለጋን ነው ያለው የእግዚአብሔር ቤት ለስፈልክ انا لا اقول من الشيطان مسلم مش شيطان يني خيلك لله انت حكيت يا اخي دول خليني اخر ما انت لا ታዲያ ማፈልግ ይመስልኝ ጠሮክ ባንተ ይሁን በሱ ይሁን ልጅ የለም ደሞ ይተናጣፊ መዋጋع اخي خنش اي ስነ ስርዓት አድርገህ አውራ ካንተ ማለት አስጠልቶኛል ቺቲ ጠላ እኔ አሁን ልጣላ አይደለም የጠራውክ ገባ የጠራውክ አንተኛው ማን ነህ? ሚኪ አንተኛው ደግሞ ሚኪ ትግራዋይ ይባል ሚኪ ሐበሻው ይባል بدن بام قص قص روحت يسمج اربك هو انا بيتبعينتي لمامنا تقراينتي انا اللي يفرع لك لله يا همزي عينه ستقنت له يفرع يحبن بدن بكره قصال اوقعني باندرا لامطال لمندن يطراش من عندس ነገር አለ ጉፋዬ ሲኸው ጋርና ካስ ያልከለው ታው ምንድነው ልጁ የለም ጠፍቷል ሞዚ እዚሞ ፈጽሞ እንደ ለይቀበላ ነገር አተባ ለዚህ ነው መጣ ወይስ ለያማነ ማረም ያሳክሽ ነው ምንድነው የሚያስቀራራ ምንም አይነት ጌም አይደለም ለዚህ ነው የመጣው ባንተ ይሁን በሱ ይሁን ምክንያት አላውቅም ጠፍቷል ሐሚል ኸይት ተጣዋወምኒ ይመለከታል በደንብ እንዴ ለልጁ ምን ብሎታል እሱ እስከ ቤት እመጣልሃለሁ ሲለው ነበር አይደለ አሁን ቤቱ ዝግ ነው ልጁ የለም ምንድነው ምን ታመጡ ነው ስለዚህ ለኛ የሚመለከተን ጉዳይ አይደለም አያምን ኧረ ችግር ለፍተ አይደለም ጉዳያችን አንቺ ነሽ እንዴ ነው ጉዳያችሁ ነው የሚሆነው ነገር አይደለም ጉዳይ የምሳኸዩ ይኸውልህ አላውቅም ገባ
አንተን አላውቅም አንተ ልቀቅ አትንከኝ አትንከኝ ለኦይ ተጠቅሚ አርጋውራኝ ጀዝባ ማንተ ነህ ትቀሽም ምንም ነገር ማታስተውል ማታገናዝብ እንጋይ አልገባሽም ለራስሽ እየሰደብሽ ነው ሴት እኮ የራስዋ ክብር አይደለሽም ሴት ማለት ባንቺ ልክስክስ የሆነ ባንቺ የምትለካ ሴት አይደለሽም ባንቺ አትገለጽ ኦኬ ወንድነት በሱ የተለካ ነው አይደለም ሴትነት ታዲያ በሱ የተለካ ሴት ማለት በቃ ስላከበረሽና ስላስገቢኝ ብሎ ስላመነሽ ነው ሴት ያልሽ እመነኛለሁ እምነት አንቺ ላይ ስለጣለ ነው ሴት ያልሽው ስጀመረም አላመነኝም ቢያምነኝ ኖሮ ባያምንሽ ኖሮ እንደዚህ አያደርግም ነበር ምንም ኖሮ ብሬን አስገባ ነበር ባላምንሽ ኖሮ ብሬን አስገባ ነበር ትክክለኛ እምነት ኖሮ ቢሆን ኖሮ ብሩን ላስገባልሽና ግን ስራውን አግኝልኝ ትለኝ ነበር ከመጀመሪያው ማለት ነው ነሽ ዝም ብዬ በቃ ሳላቅ ሰውየው ሳላይ ዝም ብዬ በቃ አሁንም ቢሆን እኮ ሰውየውን አምጪልኝ ብለህ ሰውየው ተወካይ ተላከልህ ለተወካይ ያስገባ ተወካዩም የለም ጠፋ ከማንም በላይ ነኝ እና ማጥሪና ዛሬ እስኪ አሁን እዚህም ከዛም ነው አትንከ የተባልሽው ስም አንተ ይኸውልህ ባትነካኝ ይሻላል ይፈታ አረ هذا ግረፍ በለ ስራህ ወይ እየሰማህ ነው ግረፍ ሀሙ ከኔ ጋር ማለት ነው ብዙ ባትፈታተነኝ ትግስት ይሻላል አትረምድቀኝ እኔ አትንከኝ ብያለሁ ራስን ችለህ ተው ስነ ስርዓት አድርገህ አውራ ግን ስነ ስርዓት ምን እንደሆነ ታውቃለህ ለሆንኪ ስخسد ለሆንኪ አመገርኩ ማማሪን ይደክ ስነ ስርዓት አይመኳን ሳሪን ሞ ችግር ይውልኝ ስነ ስርዓት ማበረን በርቅ አታዓል አልበደላኩ ይخስፈይ ኧረ እባክህ ስዲ ስዲ ዋንተ ተኾነ ይርካ አሁን ዘይም ተወቀጥ ያም ዘይም ተወቀጥ ነው ተፈቀረ ምን አገባ አደታት መሰኺ እንዳንተ እንኳን ሴት አልሆንኩም ወንድ ነኝ ዋይ ወዲያ ወንድ የወለደኝ ምን ዒደው ሰዲያ ወደ ተወን ከነዑ ሰዲያ ለአንተ ያልጠቀመ ለኔ ምን ያደርግልኛል ውሻ ወዲ ሞ ወደ ተወን ከማን ዒደው ሰዲያ አንተ ተዲያ ለአንተ ያልጠቀመ ለኔ ያደርግልኛል ለይጣማ ዋና ዒደ ችግር የለ ሃማም ተጠቀም ሃሪያ ከሱ ችግር የለ ያለ ደብ ግራ ለራስ አርገው ለራስ አርገው ወዳ ጓልጓሎ ኾኒ እድበሊ ስራ ገለገለ ጂ ቃኑሽ ጉርጅ ገለገለ ገሪ ለከለ ባክሶ ይመለከት ለምን ከተማ ነገርኩ እሱማ ሀውቁ ከመጽያ ስለማይመለከት ነገር ያወራ የሚመለከተው ጉዳይ ያጣው ተረጋጋ እሱ ምንድነው ያንተ ሞክስ ተረጋጋ እንጂ ብልከስ እሱ ምንድነው ተረጋጋ ሞክስ ነው በማን ያወራ እየተግባባ ምን አማርኛ ያወራ እንዴ አይደለም እየተግባባ ነው ወረስ ላይ በዛ ኮምኑ ትርጉም የለውም ገብታ ወረስ ላይ በዛ ትርጉም የለውም ያያንዱ ደግሞ እቀጣታለሁ ያያንዱ ስራዬን ትቼ ነው ወደዚህ የመጣሁት በሰላም መንገድ ለመፍታት ሞክሬ ነበር ባለፈውም ስንናጋገር በሰላማዊ መንገድ ለመፍታት ሞክሬ ነበር ገብተሻል አሁን እስካሁን ድረስ በስርዓት እያወራሽ ነው ምን ሰላም አለና ድሮ ድራሽ ያጠፋሽ ነበር ግን ሴት ላይ የሴት ክብር አለ ሴት አከብራለሁ ገብተሻል የሰማሽ ነው ምን ይላል ፈልገው ከኔ ማን ነው ስምሽ ገንዘባይ ስምኝ ስምኝ በክብር ለናገር ያ ተነቀሰዋል መነቀስ አለብሽ አንቺ ነው የምትነቀሽ ማን ይጠቅም ነው የማይጠቅም ነገር ምን ያለው ማንነት እስከምታውቂው ድረስ እኔ አልማውቅሽ አልፈርድብሽም እኔ በጣም ትላልኩኝ ተቃለ እኔ ማናቸው ምን ነው ላወቀችው ቢገባችሁ ስለኔ ማለት ነው በጣም ሪስፔክት ያደርኩላችሁ በጣም እና በጣም አሁን ያበዛችሁት ነው ማለት ነው እና እያልኩ ያለው ምን ታውቃለህ ከማውራት ተግባር በጣም ደስ የሚል ነገር ነውና እኔ ማንነቴን በተግባር ላሳያችሁ የኔ ማንነትም እንደምታዩ ነው የኔ ቪዲዮ አይቶ የኔ ማን እንደሆንኩኝ አይቶ ነው ሰውዬ ድራሽ የጠፋው አንቺ ማለት ማወቅሽ ነው ገብተሻል እኔ ሲደርስ ይገባሻል ግን ደስበታል ለብጣህ ለውቃጦስ ታይሚክ ተዓን ለምን ስለማይመለከት ካውዝኒ ምንነትስ ታይይ መኸረና على ጉዳይና على ዓለም ኮያው ህይወት ሐምደስ የኔ ህይወት ምን አገባ ስለ ህይወት ከምትጨነቅ ለምን ለራስህ አትጨነቅም እሺ ምንነት እዚ ስላጣው ነገር ለምን አታስብ ስማ ብሮ ለማጣና ዓላማ አይደለም ለምስ ጨናይት አፍከይ ተخفتي አንተ በእናትህ በአፍን በምትከፍተው ልክ ነው የምትገመተው እሺ ዓላማ ስንፍል በቃ ካሊ ነገር አይደለም በመስመት ተሰማያት ምንድነው ዛሬ ከሱ ጋር መተናል ለኔ እንደዚህ ተስፈራራኝ ብቻ ይስቦን ምን አባሽ አረጋለሽ ብቻ ሳናግር ምን አባ መጣ ፈርታ ተደበቅ እንጂ ሮጣ መለጥክ እንጂ ምን አረክ እስኪ ንገር ምንም ጫፍ ላለካ ተንበቀበቅ መሽናት ከሆነ ይቀረክ ላይ ማላቀው በአገር ምትጨናና በጣላ ፈልገሽ ነው ተግባር አሳዩኛ ወሬ ብቻ ተግባር አሳዩ እስኪ ማንነትህን እስኪ ያሳየኝ ማን እንደሆንክ ሲያሳየኝ
በተግባር አሳየኝ። በጣም የሚያሳዝነው ነገር ማለት ነው በተግባር አሳየኝ። የሰው ልጅ ማንነቱ የምታውቀው በመደብደብ ነው እንጂ የጄናን ሽላንቺ እኔ ደብድበኛ አላልኩም። ደብድበኛ ማንነቴን አሳውቀኝ። ማንነቴን ማሳውቀሻለሁ እኮ እያወራንሽ ማንነት እኮ በዱላ አይደለም የሚታወቀው። በዱላ አይደለም። አንቺ ሐሳብ እንደዛ ነው። እኔ በዱላ አልጠኝም። በቃ ዱላ ነው ያመመው። አይ ዱላ ላይ ተትወሕደፍ ይላቅሷ ደንጎላ ዱላ ምን እንዳንተ እኔ አህያ አይደለሁም። ደንጎላ አህያ አይደለሁም እንዳንተ የምደበደበው ወይም በመደብደብ ማምነው። መርፌ ሰውነት ይዘህ ያስፈል ለክ ያራዳ ሊባል የሰው ልጅ በልብስ አይገመትም። በልብስ ይገመታል። አይገመትም። ይገመታል። ኧረ ይገመታል። እንደዛ ከሆነ በልብስ ትገምታል። ታዲያ ምን መስለለ? እስኪ ገምት። የልብስ አራዳ አንቺ እኔ እየነገርኩህ ነው። የሰው ልጅ ባለባበሱ አይገመትም አልኩ። አለባበስ እኮ ለክብር መግለጫ ነው። አስተሳሰብ ነው። ስሚ አስተሳሰብ ቢኖርሽ ማለት የሰው ልጅ ክብር ይኖርሽ ነበር እኮ። ገብቶሻል? ገንዘቤ ስርሄ አትንከኝ። እረፍ ገንዘቤ እረፍ ብሮ ይድካለ አልባይ ላይላ አዛይ ተቴን ነገር አውሊ ፎቶ ነገር አይተቴ ነው ችግር ይውል ይድካለ ነው የሰማኸኝ ነው። ገንዘቤ በደንብ አድምጠኝ። ነገ ማለት ነው ነገ ለሚቆጭ ነገር አሁን የማይረባ ነገር አታዘን። ችግር ይውል ይድካይተል አለው ዘንዳሐምኪ ማርያም ነገ ለሚቆጭ ማለት ነው ነገ ለምታለቅስበት አሁን አትጎርር። ቀቲለክ አቦ ምንም አታመጣም። ቀቲለክ ለአቀቲለ ያخص بتخكل لك አሳክሰኝ በእናትህ አንተ ሰለችኝ። አትለፍልፍ ወይ ገንዘብ ሰብሻላ አሁን የመጨረሻ ቃሌን ማውሳኔ እኮ ነግራቸዋለሁ። ወይ ገንዘብ አይ እኔ ደግሞ አልደግመውም። የመጨረሻ ቃልሽ አረንክ ሐገለገበር የመጨረሻ ቃሌ ማን ነገርኩ ነው። ምንም የምደግምበት ምክንያት የለኝም። ኦኬ እስከ ዛሬ በጸባይ ለልነገርሽ እየሞከርኩኝ ነበር። እንደ እህትነት ወንድምነት የሚባል ነገር አለ እንዴ? ሰውዬው እኔ ማለት ነው በጣም ብዙ ላይፍ አሳልፌያለሁ። እንኳን እዚህ አዲስ አበባ የነገርኩህ ነው። አዲስ አበባ ይቅርና ማለት ነው ትግራይ ክልል በጣም የከፋ ነገር አጋጥሞኝ አልፌያለሁና በእናንተ ጉራ ማስፈራሪያ ዛቻ ምናምን ኧረ ምንም አይመስለኝም። ቅንጣት አይመስለኝም። እና አንተም አትጎርሯ። ተግባር አሳዩኝ። ሁለተኛ ጊዜ እንዳትነኪ። ተግባር አሳዩኝ። ሁለተኛ ጊዜ እንዳትነኪ። ብለካ ምንም አታመጣም። ሁለተኛ ጊዜ እንዳትነኪ። ነካው እኮ ሁለተኛ ጊዜ ምንም አታመጣም። የነገርኩህ ነው። እና ማለት ነው የምትፈልጉትን ነገር አድርጉ። በጉልበትም በህግም በምንም ነው አልኳችሁ። የምትፈልጉትን ሰማይ ነው። ምን ነው እንደዚህ መያዝ ዛሬ ነው እንዴ መያዝ ተለማመድከው? ስምعني أخشى إذا أخرم تخت يرقف الخيسي سمعني لك ناوز عدزيسي لقاقي سمعني لك ناوز عدزيس تسوي خدم تخني አልጠራውክም እኔ الناس ማን ነው የጠራኸው? ሂድና ለጓደኛክ ለላከክ ለጓደኛክ አውራው። አንቺ ነሽ የጠራሽኝ እና ምን እያልኩ ነው መሰለክ? ሲቀጥል ስማ በቃ ልጅህን አታንሳ። በቃ ብሮ ይድኻይ صعد مأمن ايوه انا تعال لهم عرفت اخذ كبر لها بروح تمام ገንዘቤን ሰይ اخذ كبر لها لقاقين 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 قولش يدخايت توقيع خاص رد بقى واي كبر لها تمام اخذ كبر لها ገንዘቤን ይካርኪ اخذ كبر لها كان يقام تلعب لا 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 ቆይ ማ አንዴ ምንም ትፈልገው ቆይ አንዴ ስሚኝ በቃ ምንም ትፈልገው ገንዘቤ عرفت بشتي اسمعني سمعني مولا ايوه لو انت خمسه خن لا ገንዘቤ لو انا كبر باي علي خنا سوا امي دحات حسب ገንዘቤ ግዱ ኸኛ እኮ ክብር ዘይ ሀሊ خلا ايوه ስርሐ ሀዲገ መጽ ያነ ላው ሾውበዕ ስሚኝ የሰው ክብር ይኖርሽ ስሚኝ የሰው ክብር ይኖርሽ ስልኬን አምጣ በጉልበት አሁን ፈልገው በጉልበት እንጨርሳለን። በቃ ስሚኝ እዚህ አንተ ክብር ይኖርሽ እሺ ኖሮ ይመስለኝ ማራክ ቆይ ማረፍ አንተ እረፍ በቃ አንተ ነው ወደዚህ ሁሉ ጣጣ የምትከተኝ ስሚኝ አቦ ልቀቀኝ አንተ እረፍ በቃ በአንተ ምክንያት ነው ያ ሁሉ ጣጣ እረፍ ምን ማለት ነገር አትኝ ስሚኝ አትያዘኝ በቃ ስንት ሰዓት አድርጋው እጅን አታቀሳስር ነው እየነገርኩህ ነው እጅን አታቀሳስር አትያዘኝ አንተ አትያዘኝ
ስሜ አምጣ ስልኬ። የምትፈልጉት በህግ ነው በህግ ነው የምትፈልጉት? ነገ እመጣላችኋለሁ። ዶሮላ የወንድ ዶሮ በጣም ነው የሚገርሙት። ጭራሽ ከኔ ጋር መጣላት ያዋጣቸዋል። ነገ ይጠብቁኝ። የምሬ ነው። ነገ ይጠብቁኝ። ከባድ ሪስክ ውስጥ ነው የገቡት። በዚህ መንገድ አልለቃቸውም። ሁለቱም የገቡበት ገብቼ ነገ ምን እንደሚፈጠር ፋሚሊ አብረን እናያለን። እስከ ነገ ሰላማችሁን ያብዛላችሁ።